ሰላም እንዴት ናችሁ? ወደ ዩቲዩብ ቻናል የቤተሰቦች በዚህ ቪዲዮ የማሳያችሁ ደግሞ ስልኮች ምንም አይነት ተቻቸው ሳይመታ እንደዚሁም ውሃ ሳይገቡ ድርቅ እያሉ ካስቸገራችሁ በዛ አይነት መንገድ ፊክስ ማድረግ ትችላላችሁ። እንደምትመለከቱት ምንም አይነት ስልኩ ላይ የተመታ ምናምን ነገር የለውም። አሁን ስልክ እየተደወለ ነው፣ ነገር ግን ስልኩን ላንሳ ብል አያስነሳኝም ማለት ነው። እና ይህንን ነገር እንዴት አድርጋችሁ ፊክስ እንደምታደርጉ የማሳያችሁ ይሆናል። ፓተርኑ ምናምን እንደመፍታት በመሞከር አያስፈታኝም ማለት ነው። እንደምትመለከቱት ቪዲዮ ላይ ኮምፒውተራችሁ ላይ ዩኤስቢ ተሰኩና ድምጽ መቀነሻውና ፓወር በተኑን ሁለቱን በአንድ ላይ ተጭናችሁ ትይዛላችሁ ማለት ነው። እንደምትመለከቱት አሁን አያስነካኝም። ሪስታርትም ላድርገው ምናምን ብል አያስነካኝም። በራሱ ጊዜ ሪስታርት አድርጎ ይነሳል። ሪስታርት አድርጎ እስከሚነሳ እንጠብቃለን ማለት ነው። ስልኩ እንደምትመለከቱት ተነስቷል። ትንሽ እንጠብቀውና ያለውን ሁኔታ ምናምን እናየዋለን። እንደምትመለከቱት አሁን እንደፈለኩ ስልኩን ማዘዝ እችላለሁ። መደወል ብፈልግ እደውላለሁ። ወደ አፕሊኬሽኑ ገብቼ ደግሞ የተለያዩ ነገራቶችን መጠቀም እችላለሁ ማለት ነው። ይህን ይመስላል። እንደወደዳችሁት አልጠራጠርም። ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።